ብስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ። የኢማን ጥፍጥና። ኢማን ጣዕም አለው እጅግ የሚያረካ ልቡ ላልተመመ ሽብሃትን ላልነካ የአላህን ውዴታ የሚያስቀድም ሰው የኢማን ጥፍጥና የቀመሰ ነው። ስትሰግድ፣ ስትቀራ፣ ስትሰጥ፣ ስትራራ ደስታ ከተሰማህ ለሰው ሳታወራ ይህንን ስታደርግ ፈልገህ አኼራ ያለምንም ኩራት ወይንም ፉከራ ጌታህን አመስግን ልብህ ነው ይጥራ። ተንከባከበውም ይህን ስሜትህን አደራ አደራ። የኢማን ጥፍጥና ቀምሷል የሚባሉት የአላህን ጌትነት ወደው የተቀበሉት ከዚያም አስከትለው እስልምናቸውን ወደው ያስወደዱ ነቢያቸውን። ከአላህ ውጭ ማንምን አይፈልግም እሱ፣ የሁሉም መጠጊያ ጠንካራ ነው እሱ። ከአላህ ሌላ ያለን የያዘ ሰው ካለ ሁለት ሀገር አጣ በዱንያ ታለለ። በአላህ ጌትነት አምነው መልካምን የሰራ ወንድም ይሁን ሴት ስራቸው አፈራ። ሐያተን ጠይባ በዱንያ በአኺራ። ከሚሰስተው የሚሰጠው በዛ የኢማን ጥፍጥና ልቡ ውስጥ የበዛ። ንጉስ የንጉስ ልጅ በወጉን በህብረት የኢማን ጥፍጥና የት እንዳለ ቢያውቁት። በዱንያ ውስጥ እኮ አለ ትንሽ ጀነት ቀድሞችን ያልገባት የኋላው ትርፍ ምኞት። ጠላትን አትፍራ ኢማንህ ልብ ውስጥ አይቀሙህ አይዘርፉህ አይሸጥ አይለወጥ። ቢያስሩህ ኸልዋ ላይ ነህ ቢያባርሩህ አገር ጎብኝ ቢገድሉህ ሸሂድ ነህ ተፈልጎ አይገኝ። የዱንያ ምስኪኖች ዱንያን ጥለው ሄዱ የኢማን ጥፍጥና ሳይቀምሷት ነጎዱ። በኩፍር ላይ ኑረው በኩፍር ላይ ሄዱ። ነገር ግን ሙእሚኖች አላህ ወፈቃቸው እነሱም አላህን ወደዱ ናፈቁት ሙሉ ተስፋ አላቸው የኢማንን ጥፍጥና በመጎናጸፋቸው።